ሰላም ሰላም የቲክቶክ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁን ያብዛልን። እንግዲህ ጥያቄዎች ይጠይቃሉ ስለ ሴኪዩሪቲ ጋርድ። ትናንትና ፖስት ባደረኩት ቪዲዮ መሰረት የት ነው ሴኪዩሪቲ ጋርድ ላይሰንስ የሚወጣው ቦታ የት ነው፣ እንዴት ነው ማግኘት የሚቻለው ብሎ ጥያቄዎች ኮሜንት ላይ አለ። በውስጥም ብዙ ሰው ጠይቆኛል፣ ቴሌግራም ላይም ብዙ ሰው ጽፏል። እና እስቲ ስለ ሴኪዩሪቲ ጋርድ ዛሬ ያው በቪዲዮ ልምጣ ብዬ ነው። በላይቭ ላይ ብዙ ጊዜ ተናግሬ ያለሁኝ፣ በቪዲዮ ግን አልሰራውም እና ሴኪዩሪቲ ጋርድ ላይሰንስ በኢማራት ውስጥ ማለት ነው በሰባቱም ስቴቶች ውስጥ የራሱ የሆነ አይነት አለው። 3 አይነት ላይሰንስ ነው ያለው እዚህ ኢማራት ውስጥ። አንደኛው ዱባይ የሚገኘው ሲራ ላይሰንስ የሚባለው። ሲራ ላይሰንስ ማለት ሴኪዩሪቲ ኢንዱስትሪ ሬጉላቶሪ ኤጀንሲ ማለት ነው። ሲራ ይሄ የሚገኘው ዱባይ ውስጥ ነው። ዱባይ 3 ቦታ ይገኛል ማለት ነው። ተመልሼ እነግራችኋለሁ ቦታው ማለት። ሌላው ምንድን ነው ያው ሲራ ይሄ ነው። ሲራ የሚባለው ይሄኛው ነው ማለት ነው። ይሄ ሌላው ፒኤስፒዲ የሚባለው ነው። ፒኤስፒዲ የሚባለው ደግሞ የሚገኘው አቡዳቢ ነው። ፒኤስፒዲ የሚለው ተቀይሯል ዛሬ አሁን ማለት ነው ተቀይሯል። ፒኤስፒዲ ማለት የድሮ ቨርሽኑ ነው። የአሁኑ አፕዴት የተደረገው ኤኤስኤስዲ ነው ማለት ነው። ኤኤስኤስዲ ነው ይሄኛው አሁን አዲስ። ይሄ አሁን በዲሰምበር ያወጣሁት ነው። ዲሰምበር የወጣ ነው። ካምፓኒው ራሱ ነው ያወጣልኝ። እኔ አቡዳቢ ሄጄ ስልጠና ወስጄ ዲሰምበር ላይ የተቀበልኩት ነው ይሄ ማለት ነው። ኤኤስኤስዲ ነው። ብዙ ሰዎች ፒኤስፒዲ ትላላችሁ ማለት ነው። ፒኤስፒዲ ቀርቷል። ይሄኛው ኤኤስኤስዲ ነው። ኤኤስኤስዲ ማለት አግዙላሪ ሴኪዩሪቲ ሰርቪስ ዲፓርትመንት፣ አግዙላሪ ሴኪዩሪቲ ሰርቪስ ዲፓርትመንት ይባላል ማለት ነው። የሚገኘው አቡዳቢ ነው። ሌላው ደግሞ 5 ስቴት ላይ የሚገኘው ይሄኛው ያሁኑ ይሄ ኤኤስኤስዲው ዱባይና አላይን ያገለግላል ማለት ነው። ዱባይና አላይን ብቻ የሚሰራ ነው። ይሄኛው ሲራ ደግሞ ዱባይ ብቻ ነው የሚያገለግለው፣ ዱባይ ብቻ። ስለዚህ 4 ስቴቶች ላይ ሻርጃ፣ ፉጄራ፣ አጅማን እና ራስ አልኬማ ደግሞ ሌላ አለ ማለት ነው። ሌላ አለ። ሌላ ያው ላይሰንሱ ገና አላወጣውም እንጂ ኮርሱን ወስጃለሁኝ ያኛው። እሱኛው ደግሞ ፒኤፍኤስኤስዲ ይባላል ማለት ነው። የእነዚህ የአራቱ ግዛቶች ፒኤፍኤስኤስዲ ይባላል ማለት ነው። ስለዚህ እነዚህ ላይሰንሶች እንዴት ነው ማግኘት የምችሉት፣ የት ነው የሚገኘው የሚለውን ነገር ልናገር ማለት ነው። የዱባይ ሲራ ላይሰንስ የሚገኘው 3 ቦታ ነው። አንደኛው ዱባይ አካዳሚ፣ ዱባይ ፖሊስ አካዳሚ ነው የሚገኘው። እሱም አልበርሻ ውስጥ ነው የሚገኘው። ከማል ኦፍ ኢማራት ፊት ለፊት ላይ ያለ ማለት ነው። ዱባይ ፖሊስ አካዳሚ አልበርሻ ውስጥ ነው የሚገኘው። ዱባይ ማል ኦፍ ኢማራት ፊት ለፊት ላይ ይገኛል ማለት ነው። ሌላው አማን ሴኪዩሪቲ ትሬኒንግ ሴንተር ይባላል። እሱ የሚገኘው ደግሞ የት ነው? ዴራ ውስጥ ነው የሚገኘው። ዴራ አቡሄል ከሴንቸሪ ሞል ጀርባ እንደውም ዱከም ኢትዮጵያ ሬስቶራንት እዛ አካባቢ ነው ያለው። እዛው ነው በቃ ዱከም ኢትዮጵያ ሬስቶራንትም እዛው አካባቢ ነው ያለው። አጋጣሚ ዱከም ሬስቶራንት የምታውቁ ሰዎች ከዱከም ሬስቶራንት ፊት ለፊት አስፋልቱን አቋርጣችሁ ከሴንቸሪ ሞል ጀርባ ላይ ያለ ማለት ነው አማን ሴኪዩሪቲ ትሬኒንግ ሰርቪስ ሴንተር ማለት ነው። 3 ቦታ ነው ያለው ዱባይ ላይ። ይሄን ላይሰንስ የምታገኙት የሚከፈለው ክፍያ 1700 ድራም ነው የሚከፈለው። የምትሰለጥኑት ጊዜ 1 ሳምንት ነው፣ 5 ቀን ነው። ያው 1 ሳምንት ከሰኞ ጀምሮ ሀርብ ነው የሚያልቀው ማለት ነው። 1 ሳምንት ነው ሀርብ። ፋይናል ኤግዛም አለ በኮምፒውተር 60 ጥያቄ ትጠይቃላችሁ። ከዚያ በኋላ ደግሞ 40% ደግሞ የአካል ብቃት ፈተና አለ ማለት ነው። የሆነ ዝላይ ምናምን ሩጫ ምናምን ያለው ነገር አለ። ከዛ ከ167 ምናምን ከመጣችሁ ታልፋላችሁ ማለት ነው። ከወደቃችሁ ደግሞ ድጋሜ 200 ድራም ከፍላችሁ የመፈተን ድሉ አላችሁ ማለት 3 ጊዜ መፈተን ድሉ አላችሁ ማለት ነው። ሲራ ላይሰንስ ያ ቦታው ነግራችኋለሁ። ፒኤስፒዲ ግን የሚገኘው አቡዳቢ ነው። አቡዳቢ ነው የሚገኘው። አቡዳቢ መፍረቅ፣ እዛ ነው ያሰለጠንኩት እኔም። መፍረቅ የምትባል ከተማ ውስጥ ነው የሚገኘው። እሱ ደግሞ አዲሱ ክፍያው እኔ ካምፓኒው ስለከፈለልኝ ይሄን ያክል ነው ብዬ ለመናገር አልደፍርም ማለት ነው። ግን ከሲራ ከፍ እንደሚል አውቃለሁ። ስልጠናውም ያኛው ትንሽ ለየት ይላል ማለት ነው። የፒኤስፒዲው ከበድ ይላል፣ ትምህርቱም ከበድ ይላል፣ ፈተናውም ከበድ ይላል ማለት ነው። ብዙ ፈተና ነው ያለው። ፋይናል ኤግዛም አለው፣ የአካል ብቃት አለው። እና ደግሞ መጨረሻ ላይ ደግሞ ኢንተርቪው ሚኒስትር ኦፍ ኢንቴሪየር ሎካል አንድ ሰው መጥቶ ኢንተርቪው ያደርጋችኋል። ከፈተናውም ካለፋችሁ በኋላ አካል ብቃቱም ካለፋችሁ በኋላ ሚኒስትር ኦፍ ኢንቴሪየር አንድ ሰው መጥቶ እናንተ ኢንተርቪው ያደርጋችኋል። እሱ ብቁ ነው ካላችሁ ነው ላይሰንሱ ሰጥቷችሁ ወደ ስራ የምትጀምሩት ማለት ነው። ስለዚህ ደሞዙም የተለያየ ነው። የዱባይም የአቡዳቢውም ይለያል። የአቡዳቢው ነው የሚሻለው ደሞዙ ማለት ነው። ምክንያቱም መንግስት ያስቀመጠው ደሞዝ አለ አቡዳቢ ላይ በቃ ለአንድ ሴኪዩሪቲ
ከዛ መቀነስ መጨመር ይችላል፣ መቀነስ ግን አይችልም። የዱባዩ ግን እንደፈለጉ ነው የሚከፍሉት ማለት ነው። ስለዚህ በዚህ መልኩ ነው ነግራችሁ። የአቡዳቢው የሚገኘው መፍረቅ ነው። የዱባዩ ደግሞ 3 ቦታ ብያቸዋለሁ፣ ነግራቸዋለሁ። የነዛ የአራቱ ከተሞች ግን እዛው አቡዳቢ ነው ስልጠናው። እዛው ከፒኤስቢዲ ይሄ አሁን ኤኤስዲ ያልኳችሁ ማለት ነው። ፒኤስቢዲ በድሮ ማለት ነው። ስልጠናው እዛው ነው። ላይሰንሱ ግን የተለየ ነው። ስልጠናው እዛው ነው፣ ላይሰንሱ ግን ይለያል ማለት ነው። አንድ አይደለም። ስለዚህ ስንት አይነት ላይሰንስ አለ ማለት ነው? በኢማራት ውስጥ 3 አይነት ላይሰንስ አለ ማለት ነው። ፒኤስቢዲ ስራ እና ኤኤፍኤስሲዲ ማለት ነው። ስለዚህ እነዚህ ናቸው። መልካም ጊዜ። ሼር ኮፒ ሊንክ አድርጉላቸው። ለማያውቁ ሰዎችም እንዲያውቁ ሼር ኮፒ ሊንክ ማድረጋችሁን አትርሱ። መልካም ጊዜ እመኝላችሁ።